እመቤታችን ያለችበት ቤት ሁሉ ደስታ ይሞላዋል። አተው የከፋቸው አግኝተው ደስ ይላቸዋል። ለምን? የበረከት ምንጭ ናትና። ጸጋን የተመላሽ ሆይ ደስ ይበልሽ ብሏታል ቅዱስ ገብርኤል። ጸጋን የተመለ ምን አይነት ጸጋ? የፈውስ ጸጋ፣ የሀብት ጸጋ፣ የጥበብ ጸጋ፣ ጸጋን ሁሉ የተመላች ናት እመቤታችን። መዝገበ ረድኤት ጸጋን ሁሉ ስለተመላች እመቤታችን የገባችበት ቤት ሁሉ ጉድለቱ ይሞላና ደስታ ትሰጣለች። ለሁሉም የምትበቃናት እመቤታችን። እኔ እናቴ ልታበላኝ ትችላለች፣ ልታድነኝ ግን አትችልም። ልታለብሰኝ ትችላለች። ከጸጋ ስትሰራቆት ግን እናቴ ምን ልታደርግ ትችላለች? አብራኝ ታለቅሳለች እንጂ። ብታሰር እናቴ ወርዳ ጠበቃ ገዝታ ልታስፈታኝ ትችላለች። በነፍሴ ብታሰር ግን ማስፈታት አትችልም። እመቤታችን ለሁሉም የምትበቃናት